ሰላም ሰላም፣ ውድና የተከበራችሁ የሀገሬ ልጆች በሀገር ውስጥም እንዲሁም በሀገር ውጭ ያላችሁ ሰላማችሁ በያላችሁበት ብዝት ትረፍረፍ ይበልልኝ እያልኩኝ ዛሬ ይዤላችሁ የመጣሁትኝ እጅግ በጣም ለጤና ጠቃሚ የሆነ ቀይ ስር ነው። ብዙም በሀገራችን አልተለመደም። ማለት ያው እንደ አይነት ሰርተን እንጠቀመዋለን እንጂ በዚህ መልኩ ከጥቅም አንፃር ብዙዎቻችን ያው ትኩረት አንሰጠውም ማለት ነው። እና በጣም በውስጡ ማለት ነው ጥቅም አለው። ለደም ግፊት አብዛኞቹ እንደሚናገሩት ጥቅም ይሰጣል ማለት ነው። ከዛም ባሻገር ማለት ነው ቀይ ስር ከሌሎቹ አትክልት ለየት የሚያደርገው ነገር ቢኖር የራሱ የሆነ ቴስት አለው። ምንም አይነት ነገር መጠቀም ሳያስፈልገን ቀይ ስርን በዚህ መልኩ ቀቅለን ብንመገበው በጣም አሪፍ ለውጥ እናይበታለን ማለት ነው። እና በቃ ሞክሩት፣ በጣም አሪፍ ነው። ያው ብዙ ባይበስል ይመረጣል ማለት ነው። በጣም ጥሬ ሳይሆን የከለሩ በጣም እንትን ይላል ማለት በውስጡ የሆነ በጣም ከፍተኛ የሆነ እንትን ያለው ማለት ነው። በጣም የተለየ ቴስት ነው ያለው። ምንም አይነት ማጣፈጫ ሳትጠቀሙ በቃ ደስ እያላችሁ ትመገቡታላችሁ። ከፈለጋችሁ እንደ ሰላጣ አቼቶ ምናምን አድርጋችሁ እንደ ሰላጣ ከሌሎች አትክልቶች ጋር ሰርታችሁ እና ቀመማችሁ ብታቀርቡትም ተመራጭ ነው። ግን ባይሆን ደግሞ እንደዚህ በቀላሉ ማዘጋጀት የምር በጣም ይለያል። በጣም የተለየ ቴስት ነው ያለው ማለት ነው። ያለምንም ማጣፈጫ ማለት ነው። ስደት እያለሁ ማዳሜ ማለት ነው በአልሙኒየም ጠቅላ ፍሬም ውስጥ አስገብታ ማለት ነው በስቲም ይበስላል ማለት ነው፣ ያለ ውሃ ማለት ነው። እና ሁሌ ትበላለች እና ካልበላሽ ምናምን ስትለኝ ማለት ነው እኔ አሁን ይሄን በላሁ አልበላሁኝ እና የጤና ጥቅም እሷ ብቻ ጥቅሙ ስለማይገባኝ ማለት ነው ትኩረት አልሰጠውም። ሰላጣ እንደዚህ በቃ በጣም ለጤና ለክብደትም ሊቀንሱ የሚችሉ የሚቀንሱ ነገሮችን ነበረ ብዙ ጊዜ የምታዘወትረው እና ሁል ጊዜ ማለት እሷ የበላችውን እንድበላት ትገፋፋኝ ነበር ማለት ነው። ግን የሆነ አለ አይደለ በቃ ትኩረት አልሰጥም። አንደኛ ነገር ልጅም ስለነበርኩ ማለት ነው። እና በጣም አሪፍ ቴስት ነው ያለው። በቃ ምንም ነገር ሳያስፈልጋችሁ ማለት ነው። በቃ በጣም ደስ የሚል ነው።
ተጠቀሙ፣ ሞክሩት፣ ትወዱታላችሁ። ምናልባት ሁል ጊዜም አይደለም ግን ቢያንስ በሳምንት አንዴ ብንመገበው አሪፍ ነው። ለጤናችን በቃ ለሁሉም ነገር በጣም አሪፍ የሆነ ነገር ነው ማለት ነው። ያው በቃ አለ አይደለ ሁል ጊዜ አብዛኛው የኛ ሀበሾች ማለት ነው ምንም ነገር የምናጣው ነገር የለም፣ ግን የግንዛቤ ችግር ብዙ ጊዜ በሽታ ወደ ስኳር አይነት እናደላለን ማለት ነው። ጠዋት ተነስተን ቡና ነው አብዛኞቻችን ማለት ነው። ቡና ጠቃሚነቱ እንዳለ ሆኖ ቡና ውስጥ የሚካተቱ ስኳሮች በጣም ቡና ላይ የሚገባው ስኳር ለጤናችን በጣም ከፍተኛ ተጽዕኖ ያሳድራል ማለት ነው። ይህ እንዳለ ሆኖ የሆነ በቃ ምግብ በፈለግን ሰዓት አንመገብም። ቡና ጠጣን ማለት ቀን ሙሉ ምሳ ሰዓትም ምግብ ትዝ ላይለን ይችላል። ይሄ ማለት ያው ቡና ውፍረትን ለመቀነስ ጠቃሚ ነው። ያ እንዳለ ሆኖ ግን ከምግብ ጋር ሲሆን ነው። መጀመሪያ ምግብ በልተን ከዛ እንደ አስፈላጊነቱ ያለ ስኳር ቡናን ብንጠቀም በጣም የተሻለ ነገር ነው። ስኳር ካስፈለገን ከተለያዩ ከፍራፍሬ ከአትክልቶች ውስጥ በጣም እንትኑ የስኳር መጠኑ አነስ ያሉ ነገሮችን በመጠቀም ስኳር ማግኘት እንችላለን ማለት ነው። ለጤናችን ግን እንደዚህ አትክልቶችን የተለያዩ የፍራፍሬ አይነቶችን እኛ ከምንመገበው አዘውትረን ከምንመገበው ጎን ለጎን አትክልቶችን ብናረግ እና የስኳር መጠናችንን ብንቀንስ የተሻለ ነው ማለት ነው። እና የዛሬ ቆይታችን ይህን ይመስል ነበር። ውድ የሀገሬ ልጆች ሰላማችሁ በያላችሁበት የዓለም ዳርቻ በዝት ትረፍረፍ ይበል።